የመንፈስ ፍሬ ምን ማለት ነው? የመንፈስ ፍሬዎች ምንድናቸው? ማን ነው እነኚህ ነገሮች የሚያፈራው? እንዴት ነው በእነኚህ ፍሬዎች የምናድገው? የሚሉትን ሐሳቦች ልናይ ነው ዛሬ ያለው። ስለዚህ ፍሬ ማፍራት ከአንድ ክርስቲያን የሚጠበቅ ነገር ነው። ባለፈው አስታውሳለሁ አይ ቲንክ ባህሪ ነው ይሄ ጸባይ ነው አይቀየርም ያላችሁ ሰዎች እረፉ ብዬ ነበረ። ዛሬም እንቀጥላለን። ፍሬ ማታፈሩ ሰዎች ካላችሁ እንግዲህ እናፍራ ለማለት ያህል ነው። እነኚህ የሚፈሩት ከምን የተነሳ ነው እያልን ነው? የእግዚአብሔር መንፈስ በውስጣችን ሲኖር። ለእግዚአብሔር አታበላውም፣ ለእግዚአብሔር አታጠጣውም። ገብቶሃል አይደል? የትኛውንም ነገር ለእግዚአብሔር የምናደርገው እያደረግን ካለን ስለሚገባው ነው የምታደርገው። የመንፈስ ፍሬዎች ግን የሚገለጡ ናቸው። አብዛኞቹ አክቹዋሊ ሁሉም የመንፈስ ፍሬዎች በህብረት ውስጥ ሳለን የሚገለጡ ናቸው። የመንፈስ ፍሬ እንዲገለጥ ካስፈለገ በሰዎች መካከል በህብረት መካከል መመላለስ አለበት። ቅድም እንዳልኩ ነው ብቻን ቤት ውስጥ ቆልፈ ተቀምጣ አይደለም የመንፈስ ፍሬ ሙላብኝ ብለህ የምትጸልየው ነገር አይደለም። ወጣ ኤክሰርሳይዝ የምታደርገው ነገር። ስለዚህ እኛም በጌታ በኢየሱስ ክርስቶስ ሆነን ያለን ሰላም ምድር ላይ በሚፈጠሩ የትኛውም ቻሌንጆች ሊረበሽ አይችልም። ወይም ደግሞ የኢየሱስን ክርስቶስ መልክ የኢየሱስ ክርስቶስ የሰጠንን ተስፋ የርስታችን መያዣ የሆነው መንፈስ ቅዱስ ያ ነገር እንዲደበዝዝብን አያደርግም። የትኛውም ቻሌንጅ የትኞቹም እዚህ ጋር ያሉ ፍሬዎች ኮምፎርታብል ስለሆነን የምናረጋቸው አይደለም የሚለው ነው። ወይንም ከዚህ ምድር ኮምፎርት ላይ ተነስተን የምንመጣው አይደለም። ሰላም እንደምናችሁ። እኔና አማኑ ዛሬም ተመልሰን መተናል። ቆይታችሁ መልካም እንደሆነ እናስባለን። ዛሬም በሌላ ቆይታ መተናል። አማን እንደምንሰንበት? እግዚአብሔር ይመስገን። አሜን። እንዴት ነህ? ሳምንቱ እንዴት ነበር? መልካም ነበር። እኔ ጋር ጌታ እግዚአብሔር ይመስገን። ዛሬም በሌላ ቶፒክ አለን። ጀስት ግን ለማስታወስ ያክል ላስት ዊክ ስለ አዲስ ፍጥረት አይተን ነበር። አዲስ ፍጥረት ምን ማለት ነው? ምናችን ነው እንደ አዲስ የተፈጠረው? ይህስ ከማን ነው የሚሆነው? በተጨማሪም ደግሞ የአዲስ ፍጥረት መገለጫዎቹ ምንድናቸው? ባህሪያቶቹ ምንድናቸው? የሚሉትን ቶፒኮች አንስተን በጋራ ተወያይተን ነበረ። ታስታውሱ እንደሆነ ወንጌልን አምኖ የተቀበለ ሰው ከእግዚአብሔር እንደተወለደ ልቡ እንደታደሰ አይደል? የእግዚአብሔር ኪዳን በክርስቶስ ውስጥ ያለው ሐሳብ እንዴት አድርጎ እንደተፈጸመ አይተናል። ህብረታችን እንዴት ከእግዚአብሔር ጋር እንደታደሰ አይተናል። እነኚህ ነገሮች አይተናል። መገለጫዎቹን ደግሞ እንዴት ነው ሊኖር የሚያስፈልገው፣ እንዴት ሊኖር ይገባል የመጽሐፍ ቅዱስን ሐሳቦች በማየት ማለት ነውና እነኚህ ነገሮች ተወያይተናል። ምናልባት እኔ የረሳሁት ነገር ካለ ከቨር ያላረኩትኝ። እንዳልከው ነው የአዲሱ ፍጥረት መገለጫዎችን ከምን ወዴት እንዳመጣን ቀድሞ የነበረን ስቴት ኦፍ ማነር ምን እንደነበረ ደግሞ በክርስቶስ የተደረገልን ምን እንደሆነ አየን። ቶፒኮቻችን እንዳልከው ሪሌት የሚያደርጉ ናቸው። ወንጌል ነው ይሄን ያደረገልን ነው። ወንጌልን ቀድመን ዲፋይን አደረግን። በወንጌል አምኖ የዳነ ሰው ደግሞ ምን ይሆናል የሚለው ሜንሽን እንዳደረከው ምኑ ነው ሕያው የሚሆነው የሚለውን ነገር አየን ማለት ነው። ነፍሱ መንፈሱ ወይ ስጋው የሚለው ነገር ኤክስፕሌን አደረግን። ስለሱ ማንነት በደንብ አወራን ማለት ነው። which brings us ወደ ዛሬው ቶፒክ ደግሞ በጣም ደስ ይላል። ስለ መገለጫዎቹ ስናነሳ አልቀረ አንድ የምናነሳው ጉዳይ የመንፈስ ፍሬ የሚለው ሐሳብ ነው። ላስት ታይም ምናልባት ገባ ወጣ እያልን እንዳሰነው ሊሆን ይችላል። ዛሬ ግን የመንፈስ ፍሬ ምን ማለት ነው? የመንፈስ ፍሬዎች ምንድናቸው? ማን ነው እነኚህ ነገሮች የሚያፈራው? እንዴት ነው በእነኚህ ፍሬዎች የምናድገው? የሚሉትን ሐሳቦች ልናይ ነው ዛሬ ያለ ነውና እስኪ የመጀመሪያውን ሐሳብ ትዳስስልናለህ። የመንፈስ ፍሬ ስንል ምን እያልን ነው? ስለምንድን ነው የምናወራው? መልካም። በኢየሱስ ክርስቶስ አምኖ የዳነ ሰው እንግዲህ በሙት የሆነው መንፈሱን እንደሆነ ህይወት ያገኘው አወራን ራይት። ስለዚህ ሙት የሆነው መንፈሱ ከሆነ ደግሞ አሁን በክርስቶስ ኢየሱስ ህይወት ከተሰጠው ያ መንፈሱ ምንድነው ከሱ ኤክስፔክት የሚደረገው? ወይም ደግሞ ምንድነው ማፍራት ያለበት? ሲጀመር ሌትስ ዲፋይን የመንፈስ ፍሬ ምንድነው ነው አይደለ? አስ ዘ ኔም ሰጀስት የመንፈስ ፍሬ ከሆነ ፍሬው የሚፈራው በመንፈስ ነው። ከዚህ በፊት ያለውን ኤፒሶዶቻችንን ለተከታተለ ሰው
ናው ያቃሉ ስለምን እያወራ እንደሆነ በክርስቶስ ኢየሱስ አምኖ ከዳነ ሰው አንድ ሰው መንፈሱ ሕያው ሆኗል። ያ ሕያው የሆነው መንፈሱ በመንፈስ ቅዱስ አማካኝነት ደግሞ ፍሬዎችን ያፈራል እያለ ነው የመንፈስ ፍሬዎች። ስለዚህ የመጀመሪያው ቤዝ የሚሆነን የመጽሐፍ ቅዱስ ጥቅስ እንግዲህ አንተም ጋር ካለ እናያለን። እንግዲህ የገላትያ ሰዎች ላይ ነው አይደለ በዝርዝር በደንብ ተገልጾልን የምናገኘው። ኢቨን ኢፍ የገላትያ መጽሐፍ የተጻፈበት ቶፒኩ በስጋ ምንድነው የመንፈስ የዳኑ ሰዎች ሌተር ኦን ወደ ህግና ወደ ምናምን ነገር እየተመለሱ በዛ ለመጽደቅ እየሞከሩ ቢሆንም አሁን ግን እንደዚህ አይደለም ብሎ የተጻፈላቸው ደብዳቤ ነው። ነገር ግን ከዛ ደብዳቤ ውስጥ አንዱ ሴክሽን ላይ ምዕራፍ 5 ላይ ከቁጥር 16 ጀምሮ ስለ መንፈስ ፍሬና ስለ ስጋ ፍሬ ያወራል። ስለዚህ ዛሬ የምናወራበት የመንፈስ ፍሬ ስለሆነ የመንፈስ ፍሬን እናነባዋለን ማለት ነው። ገላትያ ምዕራፍ 5 ከቁጥር 22 ጀምሮ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት። በመንፈስ ብንኖር በመንፈስ ደግሞ እንመላለስ፣ እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ ብሎ ይላል። it does not define የመንፈስ ፍሬ ምን እንደሆነ ወይም ደግሞ የመንፈስ ፍሬ ማለት ይሄ ነው ብሎ አያወራውም። ነገር ግን ፍሬዎቹ ምን እንደሆኑ ይነግረናል። ስለዚህ እንደ ዮሐንስ ወንጌል ላይ እንዳለው ክፍል ማለት ነው ኢየሱስ እውነተኛ ወይን ግንድ እኔ ነኝ እናንተ ቅርንጫፎች ብሎ ፍሬ ባታፈሩ ምናምን ብሎ የተጠቀሰው ክፍል አለ። ስለዚህ አንድ ተክል ፍሬ የሚያፈራ እንግዲህ አሁን የፍራፍሬ አይነት ዛፍ ከሆነ ወይም ተክል ከሆነ ተክለኸው you expect አውትፑቶች ፍሩቶች ኤክስፔክት አደርጋለሁ። ብዙም ቦታዎች ላይ ካየክስዎች ምናምን ነገር የመንፈስ ፍሬ ሲባል የሆነ ዛፍ ላይ የተንጠለጠሉ ምናምን ነገሮች አድርገው ነው የሚስባቸው። it explains why። ስለዚህ አሁን ሩት የሆነው ህይወት የሆነ ማንነት አለን። እሱ ህይወት የሆነው ማንነት ደግሞ እንዲያፈራ የሚጠበቀው ፍሬ ነው። ስለዚህ የመንፈስ ፍሬ ከሆነ ከአሜን የመንፈስ ፍሬዎች ይጠበቃሉ ስንል ምን እያልን ነው? አሜን በጌታ በኢየሱስ ክርስቶስ አምኖ በዳነው በአዲሱ ማንነቱ አማካኝነት ፕላስ ፐርሶናሊቲ ያንተ ፕላስ መንፈስ ቅዱስ በአንተ ውስጥ ገብቶ የሚሰራው ስራ አለ። ያ የመንፈስ ቅዱስ መገኘት እና አንተ ልታፈሩ የሚገባው ፍሬ። መንፈስ ቅዱስ ሁሌም ፐርፌክት ነው። አንተን ወደ ፐርፌክሽን ውስጥ ለማምጣት ነው የሚሄደው። አንተ ግን ለሰዎች የሚገለጥ የሆነ ነገር አለ፣ የሆነ አውትፑት አለ። እነሱ ነገሮች ናቸው እነዚህ ማለት ነው። ያ ዴፊኒትሊ ተባረካ ማኑፎ ለሐሳቡ ስለ መንፈስ ፍሬ ስናነሳ አንደኛ ስለ ፍሬ አንስተን ፍሬ ራሱ ምንድነው ብለን ብናይ ኦኬ ተክል ላይ የሚፈራ ፍሬ አለ እንላለን። እዛው ዙሪያ ያሉ ኮንሰፕቶችን ማየት እንችላለን። ምናልባት እሱን ከማንሳቴ በፊት ላስት ዊክ በነበረን ቆይታ አዲስ ፍጥረት ስንሆን አንተ እንደዳሰስክልን ማንነታችን እንደተለወጠ ሙት የሆነው ወር ሞቶ የነበረው መንፈሳችን ሕያው እንዴት እንደሆነ አይተናል። በተጨማሪም ደግሞ እኛ የእግዚአብሔር ቤተ መቅደስም እንደሆነ መጽሐፍ ቅዱስ ደግሞ ይነግረናል። ኢየሱስ ከገባልን ፕሮሚስ አንደኛው እኔ ብሄድ ይሻላችኋል ብሎ ቅዱሱን መንፈስ የሚያስተምራቸውን የሚመራ የሚመክርን መንፈስ የሚያጽናናን መንፈስ እንደሚልክ ነግሯቸዋል። ይህ መንፈስ ራሱ የተስፋችን መያዣ ነው መጽሐፍ እንደሚናገረው። ግን ያንን ብቻ ደግሞ አይደለም የሚያደርገው፣ ህይወታችንን እግዚአብሔርን እንዲመስል አድርጎ የሚቀየር የሚያሳድግ ወር የሚቀርጸን የመንፈስ ቅዱስ ነው እና ህይወታችን እግዚአብሔርን እንዲመስል አድርጎ እንድናድግ የሚያደርገን ይህ የእግዚአብሔር መንፈስ ነው። ታዲያስ ይህ መንፈስ በውስጣችን እንዳለ በምን ይታወቃል ተብሎ ሲጠየቅ ነው ይህ የመንፈስ ፍሬ የሚባሉት ሐሳብ ነው የሚመጣው። በውስጣችን የእግዚአብሔር መንፈስ መኖሩን ማሳያ ነው። እነኚህ የመንፈስ ፍሬ ተብሎ ገላትያ ላይ ያስቀመጠልን ጳውሎስ የዘረዘረልን ሐሳቦች በአንድ አማኝ ህይወት ውስጥ ይሄ ሰውዬ ተለውጧል ወይም ደግሞ የእግዚአብሔር መንፈስ በውስጡ አለ ወይ ብለን ስንጠይቅ ከውጪ የምናየው ነገርኛ የለንም። አይ ሚን መንፈስ ውስጡ እንዳለ ነገር ግን ህይወቱን ሲኖር በቅዱሳን መካከል ሲመላለስ ግን እነኚህን ባህሪያት ከላዩ ሲያንጸባርቅ እናያለን። እነኚህ የሚፈሩት ከምን የተነሳ ነው እያልን ነው? የእግዚአብሔር መንፈስ በውስጣችን ሲኖር ነው። እንግዲህ
ስለ ፍሬ አንስተን ስናወራ አንድን ተክል ብንተክለው ኢሚዲየትሊ ፍሬ አያፈራም። ሶ ባይ ኔቸር ፍሬ ጊዜ የሚወስድ ጉዳይ ነው። እሱ ብቻ ደግሞ አይደለም። ሌላው ኢንትረስቲንግ ነገር ደግሞ ለምሳሌ ብርቱካን ተክለን አቮካዶ አንጠብቅም፣ ወይንም የብርቱካን ተክል አቮካዶን አያፈራም። የብርቱካን ተክል ብርቱካን ነው የሚያፈራው። ሶ ያነሳው ሐሳብ አለ ዮሐንስ ወንጌል ምዕራፍ 15 ላይ ያለው ማለት ነው። ኢየሱስ እኔ እውነተኛ የወይን ግንድ ነኝ የሚለው እውነተኛ የሚለውን ቃል እኔ በጣም ወደዋለሁ። ምክንያቱም ዝቅ ብሎ የወይን ግንድ ነኝ ብቻም ይላል፣ ግን እውነተኛ የወይን ግንድ ነኝ የሚለው ምናልባት በህብረት ባረግ ነው የመጽሐፍ ቅዱስ ጥናት ላይ አንስተነው ነበር ይህንን ሐሳብ። እንዴት መጽሐፍ ቅዱስ እስራኤል እንዴት አድርጋ በወይን ግንድ እንደምትመሰል አንስተናል። መዝሙር ላይ ያሉ ሌሎች ትንቢቶች ላይ ያሉንም ሐሳቦች ማለት ነው ምንም ያክል እንኳ ፖዚቲቭሊ ባይሆኑም፣ ምክንያቱም እስራኤል እግዚአብሔር የተከላት ወይም የሆነችው የወይን ግንድ የምታፈራ አይነት አልነበረችም። መልካም ፍሬ አክቹሊ የምታፈራ ኤክስፔክት እንደምትደረገው አልነበርም። እንደውም ድንበሮቿ የሚሰበሩባት ይላል፣ እንደዚህ ትረገጥም ብዙ ነገር እግዚአብሔር ተቆጥቶ ሲናገር እናያለን። ነገር ግን እስራኤልን አሁን ወክሎ የመጣው ኢየሱስ፣ ምክንያቱም የእስራኤል ሮል የነበረው እግዚአብሔርን መግለጽ ነው። ኢየሱስ ደግሞ አብን ለኛ የመግለጽ ስራ ነው ሲሰራ የነበረው፣ ወይ ነው አብን ለኛ መተረክ ነው። እርሱ ግን ምንድነው እውነተኛ ነው። እውነተኛ ነው ሲል ምንም የሚያፈራ ነው። መልካም የሆነ ፍሬ የሚያፈራ ነው። ይህ ግን እኛ የተጣበቅንበት ቅርንጫፍ ሆነን የተጣበቅንበት ይህ የኢየሱስ ማንነት ወይንም ደግሞ ኢየሱስ በመንፈሳውን ምንድነው እዛው ከፍሎ 14 ላይ ደግሜ እመጣለሁ ሲላቸው በመንፈስ ቅዱስ ተመስሎ እንደሚመጣ ይናገራልና ይህ የመጣው መንፈስ በውስጣችን የሚኖረው ምን የሚል ነው? የሚያፈራ ነው። የመጣው መንፈስ እንዴት ነው ከእግዚአብሔር ጋር ያለንን ህብረት አድሶ ብቻ ቁጭ የሚል ሳይሆን actually in our life daily ስንኖር ህይወታችንን ሼፕ የሚያደርግ ነው። the things we used to do we are no longer comfortable doing them ውስጣችን ካለው ከእግዚአብሔር መንፈስ የተነሳ እና የመንፈስ ፍሬ የሚባለው ሐሳብ ከዚህ ጋር በደንብ አድርጎ ይቆራኛል ነውና ፍሬው ደግሞ ምንን ያሳያል? የዛፉን አይነት ያሳያል። ምን ላይ እንደተተከለን ያሳያል። ሶ እነኚህን አይነት ሐሳቦችን ማንሳት እንችላለን። አንድ ጥሩ አሁን ሜንሽን ስታደርግ ይመጣልኝ ቀድሞ በነበረው ማንነታችን አንመላለስም ወይ ደግሞ ኮምፎርታብሊ አናደርገውም ቀድሞ የምናደርጋቸው ነገሮች ያልከው በጣም ጥሩ ሐሳብ ነው። ዮሐንስ መልእክት ላይ የምናገኘው ሐሳብ አለ አይደል? ኃጢአትን የሚያደርግ የእግዚአብሔር እሱ ከእግዚአብሔር ዘንድ አይደለም ወይም ደግሞ የእግዚአብሔር ዘር በውስጡ የለም የሚል ስትሮንግ የሆነ እንትን እናገኝበታለን። አይ ወንደር በጣም ረጅም ጊዜ ሳነበው የሚከብድ ክፍል ነው። ምክንያቱም እኛ እንሳሳት ሰዎች ነን፣ ኃጢአት የምናደርግ ሰዎች ነን። ኢንቴንሽናሊ አይደለም ግን በየዕለት ተዕለት ኑሯችን ውስጥ ሀፕን የሚያደርግ ነገር ነው። ን ኢሚዲየትሊ ክሊክ የሚያደርገው በቃ ከእግዚአብሔር ዘንድ እንደተቆረጠ እንደተጣልን አይደለ? እንግዲህ እንደ ኩነኔ that's wrong, totally wrong ነው። at the same time ደግሞ we are not saying ኃጢአትን ማድረግ ደግሞ ልክ ነው እያለን አይደለም። ግን the difference is here ቀድሞ በጌታ ሳትሆን በፊት ወይም ደግሞ ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ሳትቀበል ፊት ብታደርግ የነበረውን ኃጢአት ኢንቴንሽናሊ ፕላን አድርገህ የምትሰራው የነበረው ኃጢአት አሁን በሆነ ምክንያት ተሳስተህ ሀፕን ቢያደርግ የሆነ ነገር ኃጢአትን ብትሰራ ልክ እንዳልሆንክ የሚነግርክ የሆነ ነገር አለ። that's ዘር ገብቷል አይደለ? በፊት ይሄኛው የለም ነበር። ልክ እንዳልሆንክ የሚነግርህ የሚወቅስ የለም። that means ስለዚህ አሁን የሆነን ኃጢአት ስታደርግ የሚወቅስ ነገር ካለ የሚኮነን ሳይሆን የሚወቅስ ነገር ካለ ወደ እግዚአብሔር የሚመልስክ ቶሎ ወደ ንስሐ እንድትመለስ የሚያደርግ ነገር ካለ you are on the right path። ገብቷል አይደለ? መንፈስ ቅዱስ በውስጥ ሆኖ is telling you like እያደረክ ያለው ነገር ልክ አይደለም ተመለስ የሚል ነገር ነው። ሶ እሱ ነው የሚለየን። ገብቷል አይደለ? ዘሩ በውስጣችን መኖሩ በምን ይታወቃል? አንድ ሰው በደልን ሲያደርግ ኃጢአትን ሲያደርግ ግፍን ሲያደርግ የሚነግረው ውስጡ ልክ አይደለም የሚለው የሆነ ቦዲ አለ፣ የሆነ ኤንቲቲ አለ። ሶ እሱ ካለ ትክክለኛው መንገድ ላይ ናችሁ ማለት ነው። ታዲያስ አሁን እያወራን ያለ ነው ውስጣችን ሆኖ የሚያፈራው ያ መንፈስ ነው ለማለት ነው። የመንፈስን ስራዎች ነው እያወራን ያለ ነው እንደሚወቅሰን እንደሚመልሰን ስናወራ ማለት ነው። በጣም የሚገርመው የነኚህ መንፈስ ፍሬዎች ግን የሚገለጡ ናቸው። አብዛኞቹ actually ሁሉም የመንፈስ ፍሬዎች በህብረት ውስጥ ሳለን የሚገለጡ ናቸው።
አንደኛው ገላትያን ቅድም አንተ አንስተዋል የተጻፈበትን ምክንያት ቅዱሳን መካከል የመጣ የስተት አስተምሮ ነበር ወደኋላ የመለሳቸው ጳውሎስ ምጥ ይዞት የጻፈው ጽሁፍ ነው እና ይህንን ነገር ሲያስቀምጥላቸው ግን በማከላቸው ስላለ ነገር ነው። ስለዚህ ምንድነው ሌላ ለጨመር ያሰብኩትኝ ሐሳብ የመንፈስ ፍሬ የሚገለጥ ነው actually የሚታይ ነገር ነው በአማኙ ህይወት ውስጥ የሚታይ ግልጽ የሆነ ነገር ነው እና ከመታየት ደግሞ ባለፈ ደግሞ እነኚህ ፍሬዎች የሚገለጡትም በጋራ አንድ ላይ በህብረት ውስጥ ነው ያ በህብረት በማድረግ ነው። አንድ ሰው ብቻውን ቆሞ ምንም ነገር ሳይሆን ምንም ነገር ቻሌንጅ ሳያረገው እርስ በርስ ባለን ህይወት ማለት ነው ብቻውን ቆሞ ፍሬዎቹ ሊገለጡም ሊታዩም አይችሉም። ሌተር ፍሬዎቹን ስናያቸው በጣም ይሄ ሐሳብ በደንብ ግልጽ ይሆናል። አሁን ላይ ግን ላነሳው የፈለኩትኝ ምንድነው ስለዚህ ስለ አዲሱ ህይወታችን ስናወራ መንፈሳችን ተለወጠ እንጂ የሚሞትን ስጋ ይዘናል ወይ የሚሞትን ስጋ ለብሰናል። የሚሞትን ስጋ መልበስ ብቻ ደግሞ አይደለም ይህ የሚሞት ስጋ አክቲቭ የሆነ ምኞት አለው። ለምሳሌ እዛው ገላትያ ላይ የሚለው ለስጋ ምኞቱን ምንድነው ከቶ አትፈጽሙ ይላል። ምኞቱን ከቶ አትፈጽሙ እንጂ ምኞት የላቸውም አይልም። ምኞት የለውም አይልም። ብዙ ጊዜ አዲስ ክርስቲያን ሆነን አንዳንድ ጊዜ ሰዎች ሊኖራቸው የሚችለው ኤክስፔክቴሽን ምን ይሆናል በህይወታቸው ላይ ክርስቶስን አውቀው በእርግጥ አንዳንድ ሰዎች በጣም ዳይናሚክሊ ብዙ ፕሮግረስ አሳይተው በህይወታቸው ላይ ልናይ እንችላለን ለዛም እግዚአብሔር ይመስገን። ነገር ግን እድገትም ስለሆነ አንዳንዴ ሰዎች ቻሌንጅ ሊደረጉ ይችላሉ። እነኚህ አይነት ባህሪያቶችን ለምን እስከዛሬ አሉኝ ወር እንደዚህ ምናልባት በማከላችን ሰው እንደዚህ ሊያስብ ይችላል ምናልባት እኛም እናስብልኝ ይችላል። ብቻ ለናካው የፈለጉት ሐሳብ ምንድነው የለበስነው ስጋ አክቲቭ የሆነ ምን አለው ምኞት አለው መሻት አለው actually ያልተገደለ ማለት ነው እና የክርስቶስ የሆኑት ስጋን እስከ ምኞትና መሻቱ ሰቀሉት ይላል። ነገር ግን ለብሰነው ደግሞ እንኖራለን ይህንን ስጋ ማለት ነው። ያ የእግዚአብሔር መንፈስ በውስጣችን አሁን ላይ ሲኖር የስጋችን ምኞቶች ጠፍተው አይደለም የነኚህ ስጋ ምኞቶች እንዳሉ ሆኖ ነው የእግዚአብሔር መንፈስ ደግሞ በውስጣችን ያደረው። ለዛ ነው ገላትያ ላይ መንፈስ በስጋ ላይ እንዴት አድርገው እንደሚቃወሙ የሚነግረን ማለት ነው። እና እነኚህን የመንፈስ ፍሬዎች ለማፍራት በህይወታችን እንዲገለጡ እንግዲህ ታይማችን እንዴት ስፔንድ እንደምናደርገው ከምን ጋር ነው በጣም የምንውለው የሚለውን ነገር አንድ ላይ እናነሳለን ማለት ነው። በኋላ ላይ እንዴት ነው እነኚህ ነገሮች የሚያደርጉ የሚለው እነኚህ ነገሮች እንደዚህ ሶ ፋር መዳሰስ ከቻለን ከዚህ ወዴት እንሄዳለን? ላነበው የነበረውን ክፍል ነው ያነበብከው ወይም ደግሞ ሜንሽን ያደረከው ገላትያ ያዛው ምዕራፍ 5 ላይ እንዴት በመንፈስ ተመላለሱ ካለ በኋላ ስጋ በመንፈስ ላይ መንፈስም በስጋ ላይ ይቃወማሉ እርስ በርሳቸው ፋይት አለ ወይም ደግሞ ቻሌንጅ አለ ስለዚህ የምትወዱትን ልታደርጉ አትችሉም ብሎ ነው እንግዲህ የሚዘረዝረው የመንፈስ ፍሬዎችና የስጋ ፍሬዎችን እንደ ክርስቲያን በየለቱ ከስጋችን ጋር ቻሌንጅ ውስጥ ነን። የስጋችንን መሻት ለመፈጸም የመንፈስን ፈቃድ ደግሞ ለማድረግ ራሳችንን እያስገዛን የጎሰመን ስጋችንን እያስጨነቅን ምንኖርበት ነው። ይሄ ለመጽደቅ አይደለም ወይ ደግሞ ለምናምን ነገር አይደለም። ነገር ግን መንፈሳችን ዶሚኔት እንዳደረግ የትኛውንም ፊድ ያደረግከው ነገር የመገብከው ነገር ስትሮንግ ሆኖ ይሄዳል ማለት ነው። ስለዚህ በመንፈሳዊ ነገር በጣም ለሚበረታ ሰው ከእግዚአብሔር ጋር ጊዜ ለሚያሳልፍ ሰው የስጋ ፍሬ የተገለጡ ናቸው ተብሎ እነሱን ነገሮች አይፈተንበትም ማለት ነው። ጊዜውን በደንብ ከመንፈስ ጋር የሚያሳልፍ ከሆነ ግን ባክ ቱ እንትናችን የመንፈስ ፍሬዎች የሚገለጡ የሚፈሩ ናቸው ብለናል። ስለዚህ ቆላስያስ ላይ ላንብብል ምዕራፍ 1 ቁጥር 10 ላይ በጣም የሚገርመኝ ጳውሎስ ለቆላስያስ ሰዎች እንጸልያለን ይላል እንጸልይላችኋለን ይላል። ስለዚህ ቁጥር 9 ጀምሬ ላንብበው። ስለዚህ እኛ ደግሞ ይሄን ከሰማንበት ስለ ፍቅራቸው ማለት ነው በጣም በፍቅራቸው በጣም አስገርሞታል ሄዶ ኢጳፍራ ከነገራቸው በኋላ ማለት ነው ከሰማንበት ቀን ጀምረን የፈቃዱን ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን የሚጸልዩላቸው ነገር አሉ። እነዚህ ነገሮች የሚጸልይላቸው ምንድነው የፈቃዱን
እውቀት የመንፈሳዊ ጥበብ በአእምሮ ሁሉ አእምሮን ሁሉ እንዲሞላባችሁ እየለመንን ስለእናንተ ጸሎትን አልተውንም ይላል። ስለዚህ ለቅዱሳንም መጸለይ ጤነኛ ነው ማለት ነው ለእርስ በርሳችን። ከዛ እንደዚህ ይላል ግን በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታ ጋር በሁሉ ለመጽናናት ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን። ባይ ዘ ዌይ ቅድም ሜንሽን ያደረግናቸው የመንፈስ ፍሬዎችን እዚህ ሌተር ውስጥ እናገኛቸዋለን፣ እዚህ ቁጥሮች ውስጥ እናገኛቸዋለን። ምን እያለ ነው ጳውሎስ? ስለ እናንተ እንጸልይላችኋለን በመንፈስ በአእምሮ ሁሉ እንደዛ እንድትሆኑ ጥበብ እንዲሞላባችሁ እንጸልያለን ካለ በኋላ ጸሎቱ ውስጥ ምንድነው? ለምንድነው የምትጸልይልን? እነዚህ ነገሮች መኖራቸው ጥቅሙ ምንድነው ስትለው ፍሬ እንድታፈሩ ነው ይላል። መልካም አይደለም ይላል በበጎ ስራ ሁሉ ፍሬ እያፈራችሁ። ስለዚህ ፍሬ ማፍራት ከአንድ ክርስቲያን የሚጠበቅ ነገር ነው። ባለፈው አስታውሳለሁ አይ ቲንክ ባህሬ ነው ይሄ ጸባይ ነው አይቀየርም ያላችሁ ሰዎች እረፉ ብዬ ነበረ። ዛሬም እንቀጥላለን። ፍሬ ማታፈሩ ሰዎች ካላችሁ እንግዲህ እናፍራ ለማለት ያለው አይደለ? ስለዚህ በበጎ ስራ ሁሉ ፍሬ ማፍራት የሚጠበቅብን ነገር ነው። ለዚህም ነገር እንዲሆን ደግሞ ይሄ መንፈስ ፍሬዎች ከአንድ ክርስቲያን ለምን ይጠበቃል ካልን ይሄንን በማድረጋችን እግዚአብሔር አብ ይከብራል ወይም ይደሰታል። ነገርየው የሚደረገው በሰዎች መካከል ነው። ቸርነት ለእግዚአብሔር አታደርግለት። ለእግዚአብሔር ምን ታበድረዋል? ሁሉ የሱ ሁሉ ለእግዚአብሔር አታበላውም፣ ለእግዚአብሔር አታጠጣውም። ገብቷል አይደል? የትኛውንም ነገር ለእግዚአብሔር የምናደርገው እያደረግንም ካለን ስለሚገባው ነው የምታደርገው። ነገር ግን ያንተ ቸር መሆን የሚገለጠው በተራቡ ሰዎች መካከል ስትኖር ያለክ ነው። ከዛ ደግሞ አንዳንድ ሰው ቸርነት የሚመስለው አንተ ሞልቶክ ተርፎክ ስትሰጥ አይደለ? እንግዲህ ዲቴል እየገባው ነው መሰለኝ ወደ የመንፈስ ፍሬዎቹ ሌተሩን እንመጣባቸዋለን። በእያንዳንዱ ላይ ግን የመንፈስ ፍሬ እንዲገለጥ ካስፈለገ በሰዎች መካከል በህብረት መካከል መመላለስ አለብህ። ቅድም እንዳልኩ ነው ብቻን ቤት ውስጥ ቆልፈ ተቀምጥ አይደለም። የመንፈስ ፍሬ ሙላብኝ ብለህ የምትጸልየው ነገር አይደለም። ወጣ ኤክሰርሳይዝ የምታደርገው ነገር ነው። ስሮ ታይም ዲቨሎፕ የሚደረግ ነገር ነው። ስለዚህ ምን አለም ጳውሎስ ይሄ ነገሮችን እንደዚህ እንጸልይላችኋለን። አት ዘ ኤንድ ደግሞ ለዚህ ሁሉ ያበቃንን አብ እያመሰገናችሁ በነገር ሁሉ ደስ ዩ ሲ አት ዘ ኤንድ ኦፍ ዘ ዴይ ይሄ መንፈስ ፍሬ ሲሞላብ አለመደሰት አትችልም። ነገሮች እኮ ቅድም እንዳለው ነው ተስተካክለው አልጋ በአልጋ ሆኖ አይደለም ነገሩ እያለ በውስጥክ ያለው ፍሬ ግን የሚያመጣው የራሱ የሆነ ደስታ አለው። ያም ደግሞ ሶርሱ እግዚአብሔር አብ ስለሆነ it makes sense, right? ትልቁ ፖይንት ማድረግ የፈለግነው ነገር ምንድነው? የሚሰራ ኃይል አለ ነው። በውስጣችን የሚሰራ ኃይል አለ ነው። ኤፌሶንም ላይ ተመሳሳይ ሐሳብ ይናገራል። እሱና ክፍል ነው አክቹሊ አሁን ከፍቼ የነበረውና ስለ ከመታወቅ በላይ ስለሆነው ስለ እግዚአብሔር ፍቅር ይነግራቸውና እርሱን እንዲሹ ከዛ ሲጨርስ ምን ይላል? ምዕራፍ 3 ቁጥር 20 ላይ አንድ ሞዶን ነገር ይናገራል። እንግዲህ ይላል በእኛ እንደሚሰራው ኃይል መጠን ከምንለምነው ወይንም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ብሎ አደራ እየሰጣቸው ነው ለእግዚአብሔር። ግን አንድ የሚናገረው ነገር አንደርላይን ማድረግ ፈልጊያለሁ። ምን የሚለውን በእኛ እንደሚሰራው ኃይል መጠን የሚል ነገር አለ። ብዙ ጊዜ ስለ እነኚህ ፍሬዎች ስናወራ ሰዎች የራሳቸውን ባህሪ አንተ እንዳልከው ይሄ በቃ ኢትስ ኢምፖሲብል ሊሉ ይችላሉ። ነገር ግን የእግዚአብሔር መንፈስ ወደኛ አክቹሊ የመጣው እኛን ሊለውጠን ነው አይደለ? እግዚአብሔርን የምንመስል ሊያደርገ ነው። እንደዛ አድርገን መኖር እንድንችል ነው። እነኚህ ፍሬዎች በውስጣችን እንዲፈሩ ነው። አንድ ነገር ላይ እርግጠኛ ነን፣ እሱም የወይን ግንዱ እውነተኛ ነው የሚለው ላይ የሚያፈራ ነው የሚለው ነገር ላይ እርግጠኛ ነን። ፍሬው ይሄ ከኛ የሚመነጭ አይደለም። ለዛ አንተ እንደ ቬዘል ራስን ፈቃደኛ አድርገህ እኛ ራሳችንን ሰብሚት የማድረግ ሐሳብ ላይ ነው። እኛ መንፈሳችን አክቲቭ የማድረግ ወይንም ደግሞ ከእግዚአብሔር መንፈስ ጋር ጊዜ የማሳለፋችን ምኑ ጋር ነው ኢንቨስት የምናደርገው የሚለው ነገር ነው እንጂ ጥያቄው there is a definitive ፍሬ አለ የሚፈራ ነው through the መንፈስ። ሶ ያንን ነገር ነው ለማለት እንትን ያለው በጣም በዚህ ሐሳብ ላይ ሆኜ ሌላ ማነሰው ጳውሎስ ምናልባት ፊልጵስዩስ ላይ ሲያመሰግናቸው ስለሰጡት ስጦታዎች አይ ቲንክ ምዕራፍ 4 ላይ ይመስለኛል እያመሰገናቸው ይመጣና አይ ቲንክ 2 or 3 እንደዚህ ልከውለታል።
እና አሁን ሲጽፍላቸው ምን ይላቸዋል? ለእናንተ ይጠቅማችሁ ይሆን ብዬ ነው አክቹሊ እንጂ እኔማ በችግሩም በምኑም እንትን ብያለው። የጸናው ጳውሎስ ምንድን ነው የተሰጠው ጸጋ አለ አይደል? ወንጌልን የማሰራጨት በዛ ጸንቷል። ሪጋርድለስ ኦፍ ይታሰርም ይቸገርም ምን ይልም ግን አገልግሎቱ የሚደግፉ ሰዎች ቢኖሩም በዚህ አጋጣሚ አገልግሎታችን ግን he went to say ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። I really love ያንን ምክንያቱም ፖል ብዙ ጊዜ ሚስ ኢንተርፕሬት እናደርገዋለን ይህን ጥቅስ ከዚህ በፊት ምናልባት አንስቼዋለሁ። በክርስቶስ ሁሉን እንችላለሁ ምናምን ስንል እንደ ፉከራ እናደርገዋለን። ግን ፖል እዛ ጋር ሪፈር እያደረገ የነበረው even against the things that could keep me አሁን ገብቷል አገልግሎቱን እንዳይቀጥል ሊያስደርጉት የሚችሉት ነገሮች አሉ። በራብስ ደግሞ መንፈሳዊ ፍሬዎቹ እንዳይገለጡ ሊያደርጉት የሚችሉት ጉዳዮች አሉ። ሪጋርድለስ ግን በክርስቶስ ሁሉ እንችላለሁ ነው ሐሳቡ። ኃይልን በሚሰጥ በክርስቶስ ነው አጠቃቀቸው እኔና ሐሳብ። ነገር ግን ላሰምርበት የፈለኩት ሐሳብ ደግሞ ምንድነው በውስጣችን የሚሰራ ኃይል አለ። እንደ ክርስቲያን ያንን አክኖሌጅ እናድርግ ያስፈልጋል። ካልሆነ አንደኛ ተራራ መግፋትም ነው የሚሆነው። ለሁሉም ነገር ወደ ራሳችን ስንመለከት ራስን በመውቀስ ውስጥ ታስሮ መንቆም ነው። የእግዚአብሔርን ኃይል የእግዚአብሔርን ጸጋ አናየም። ያኛው ገላትያም አንደኛው የተጻፈበት ነገር ያ ነው። ሰዎች ወደ ራሳቸው መመልከት ስለጀመሩ ማለት ነው እንደዛ እንደዚህ እናድርግ ብለው ሊጸድቁ ስለወደዱ እነዚህ ነገሮች ካልን አንድ ተጨማሪ የምናነሳው ሐሳብ እግዚአብሔር እኛን አድኖን ሲጨርስ ትቶን አልሄደም አይደለ? ጌታችን ኢየሱስ ክርስቶስ ቤተክርስቲያኑን መስርቶ ነው የሄደው። ቤተክርስቲያኑን ብቻ አይደለም መንፈሱንም ልኮልናል እንዳለው። ስለዚህ እግዚአብሔር በማንነት ውስጥም በህብረት ውስጥ ያለ ነው አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ስናምን በህብረት ውስጥ ያለን አምላክ ነው። ክርስቲያንም ደግሞ ስንኖር ብቻችንን በብቸኝነት የምንመራው በብቻችነት የምንኖረው አይደለም። እግዚአብሔር በማንነት ውስጥ እግዚአብሔር ማንነቱም ደግሞ ፍቅር ነው። ስለዚህ ኢየሱስ ሁሉንም ህግ ጠቅልሎ ሲሄድ እግዚአብሔር አምላካችንን እንድንወድ በፍጹም ኃይል በፍጹም ሐሳባችን በጉልበት at the same time ደግሞ ባልንጀራችንን እንደዛ እንድናረግ ይናገራል። እዚሁ ገላትያም ላይ ደግሞ ጳውሎስን ሐሳብ መልሶ ያነሳል። ስለ ፍሬዎቹ ስለምን ከማንሳቱ አስቀድሞ የሚናገረው ነገር ህግ ሁሉ በአንድ ቃል ተጠቅልሏል። እሱም ባልንጀራህን እንደራስህ አድርገህ ውደድ ነው ብሎ ስለ ፍቅር ደግሞ ይናገራል። ለምንድነው ይሄንን ነገር ያነሳውትኝ ያለውትኝ? እንዴት በመሐከላችን ስንኖር የምናፈራው ፍሬዎች ሁሉ አሁን ጅማሯቸው ፍቅር ነው የሚለው ነገር ነው። ጅማሯቸው ፍቅር ነው። ከፍቅር ያልጀመረ ወይንም ፍቅር የሌለበት ነገር ወደ ፍሬ ሊገለጥ አይችልም፣ ወይም ፍሬውን ልናየው አንችልም። የትኛውም የመንፈስ ፍሬዎች አሁን የምናነሳቸው ሐሳቦች ከፍቅር ውጪ አይደሉም፣ ወይም ደግሞ ፍቅርን ከሌለን ልናፈራቸው የምንችለው አይደሉም። ከፍቅር የተነሳ ነው ሊሆኑ የሚችሉት እነዚህ ነገሮች። ምክንያቱም እንደዛ ካልሆነ የምንኖረው ህይወት መልሶ እንደ ዓለማዊ ወይም እንደ ድሮ አይነት ይሆናል። ነገር ግን በድሮ ህይወታችን ፍቅር ስንልና በዚህኛው ህይወታችን ፍቅር ስንል ግን የተለያየ ነገር ነው። for that matter ሁሉም ፍሬዎች እኮ እዚህ ጋር የተጻፉት ሌሎችም ሰዎች ላይ ኤግዚቢት ሲያደርጉ ልናይ እንችላለን። ግን what is the core difference የሚለውን ነገር ግን እናነሳለን። ከፍቅር ከጀመረን አልቀረ ፍቅር ግን ምን ማለት ነው ብዙ ዲቴል ገብተን አናያቸው። ከላይ ግን እነኚህን ሐሳቦች እስኪ እንያቸው። መልካም እንግዲህ የነገሮች መጠቅለያ ወይም ደግሞ የነገሮቹ ማሰሪያ ፍቅር ነው ብለናል። በጣም በቃ አንደርስታንድ ማድረግ ያለበት ነገር ምን እንደሆነ ታውቃለህ? አሜን። ለእግዚአብሔር የምናደርገውና ለሰው የምናደርገውን ለይተን ማወቅ ነው። ብዙ ጊዜ ለሰው መደረግ ያለበትን ነገር ለእግዚአብሔር ልናደርግ እየሞከርን ስንሳሳት ወይም ደግሞ ፌል እናደርጋለን። ደግሞ ፌል በማድረጋችን ደግሞ ይሰማናል የሆነ ስሜት በቃ እንዳልበቃን ሆነን ይሰማናል። አንድ ነገር አንደርስታንድ ማድረግ ያለብን እኛ የምንጀምረው ወይም ደግሞ እነዚህ ነገሮች ልንሰራ የተነሳ ነው ቤዝ ከሆነልን ከኢየሱስ ክርስቶስ ነው አይደለ? ከመዳናችን ላይ ከዳንበት ማንነት ላይ ሆነን ነው ይሄንን ነገር ልናፈራ የተነሳን። ከግንዱ ላይ ነው
ቅርንጫፎች ሆነ ልንወጣ ምን ሞክረው እንጂ ሌላ የራሳችንን ተክለን አይደለም። ምን ማለት ነው? ያልዳነ ሰው እነዚህን ፍሬዎች አሉት ወይ ካልከኝ ሜቢ ደስተኛ ሊሆን ይችላል። ደስታው ግን ነገሮች ላይ ዲፔንድ የሚያደርግ ነው፣ ከውስጥ በሚመነጭ አይደለም። እኛ መንፈስ ቅዱስ ነው ያን ደስታ የሚሰጠን። ሁኔታዎች ሲሳኩ ሳይሳኩም ልትደሰት ይችላል። የኛን ለየት የሚያደርገው በሱ ነው። ስለዚህ እነዚህን የመንፈስ ፍሬዎች እስቲ እንያቸው ከላይ ማለት ነው። የመንፈስ ፍሬ ግን ፍቅር ነው፣ ደስታ ነው፣ ሰላም ነው ይላል። እንግዲህ ፍቅርን እንዴት ነው ዲፋይን የምታደርገው ከተባለ ከኢየሱስ ውጪ ፍቅርን ማንም ዲፋይን ሊያደርገው አይችልም። የሚገርም ነው። ላይክ ነፍሱን ለወዳጆቹ የሚሰጥ በመከራ ይገኝ ይሆናል አለ። እንግዲህ አሉክ እንግዲህ ባለትዳር ስለሆንክ ነፍሱን ለወዳጆቹ የሚሰጥ በጭንቅ አለ አይደለ? ለወዳጆቹ ለምን እንደሆነ ታውቃለህ እንዴ? እኔ መኖር ፈልጋለሁ ገና እንደ ፍሬ ልጅ ነኝ ምናምን የሚል ሰው ይኖራል፣ አይጠፋም። እና ለወዳጆቹ በቃ እንደው ሊገኝ ይችላል። እንደው በቃ ተስፋ እናደርግ፣ ወዳጆቻችን እንዳናስቀይም በዙሪያችን ያሉት ተስፋ እናደርጋለን ይኖር ይሆናል። ግን ለጠላቱ በቃ አይሆንም ነው። ገብቷል አይደለ? የኛ ማንነት ቀድመን እኮ ማየት ነው ምን እንደነበርን። ሞት ነበርን አይደለ? ሞትን ነበርን። ኢየሱስ ክርስቶስ እኮ ሊያድነን ሲመጣ ይሄ በሲፒአር የሚነሳ አይነት ሰው ላይ እኮ አይደለም። በቃ ሜዲካሊ አፕሩቭድ የሆነ ዴድ በቃ ሞተናል፣ ምንሸትነን። ከዛ ማንነት ውስጥ ሆነ ከሚወድ መገኘት ከዚህ በላይ ፍቅርን ዲፋይን ካደረክልኝ አፕሩቭ ዩ ሮንግ። በፍጹም ከዚህ ጋር የሚስተካከል ፍቅር የለም። ገብቷል አይደል? እኔ በወድክ ባደረክልኝ ልክ ሊሆን ይችላል። እግዚአብሔር ግን ሲወደን ከራሱ ከማንነቱ አይደለ? ከራሱ በጎ ፈቃድ ላይ የተነሳ ነው። እና ፍቅርን ዲፋይን አድርገው ወይም ደግሞ እናብራራው ካልከኝ ከዚህ ውጪ አይደል ነው። ምናልባት አይበቃንም። በተለይ ደግሞ ፍቅርን ስናወራ የእግዚአብሔርን ፍቅር ነው የምናወራውና አይበቃን። ይሄ ጊዜ የሚበቃ ነው መስሎ አይታየኝም። ግን በቃ ነፍሱን ለወዳጆቹ አሳልፎ እንደሚሰጥ ያለ ፍቅር የለም ይላል ኢየሱስ። ስለ ፍቅር ምን ያክል ዋጋ እንደሚያስከፍል ደግሞ እናያለን። በመከራ የሚገለጽ እንደሆነ እናያለን። ዮሐንስ መልእክት በጣም ደግሞ ብዙ ደስ የሚል ነገር አለ። ፍቅርም እንደዚህ ነው ብሎ ይናገራል። ዊትነስ ያደረጉት ነገር እንዴት አባት አንድ ልጁን አሳልፎ እንደሰጠ ያው ደግሞ ጠላቶቹ ለሆነ እኛን አንድ ልጆቹ ለማድረግ እና የፍቅር ልኬቱ ወይንም የመንፈስ ፍሬ ብለን ፍቅር ብለን ስናወራ እያወራን ያለ ነው እወድሃለሁ እወድሻለሁ የሚለውን በአፍ ብቻ የሚገለጸውን አክቹሊ ሳይሆን ነገር ግን ራሳችንን አሳልፈን ስለምንሰጥበት ነው፣ ከክርስቶስ እንደተማረው ማለት ነው። ታዲያ ምክንያቱም ምን ብለናል መጀመሪያ ስነሳ ስለ ፍሬ ተክሉን ይመስላል። ማንጎ ከሆነ የማንጎ ፍሬ ከማንጎ ተክል እንጂ ከቡና ላይ እንደማይመጣ ሁሉ እኛም ጋር ከላይ የሚታይ ፍቅር አይደለም በህይወታችን ውስጥ የእግዚአብሔር መንፈስ የሚያፈራው አሳልፎ የሚሰጥ ነው። ራሱን ቅድመ ሁኔታ የሌለው ነው። እነኝን ካልን ደስታንም እዛው ላይ ነክተኮላ ሰዎች ይደሰታሉ። በዚህ አጋጣሚ ምናልባት ኮምፔር እያደረግን እንደውም ልንሄድ እንችላለን። ስለ ፍቅርም ስናወራ ሰዎች ይዋደዳሉ፣ ሰዎች ይፋቀራሉ፣ ሰዎች ፍቅራቸውን ይገላለጻሉ ምናምን። ምንድነው ግን ከዚህኛው ፍቅር የሚለየው ካልን እንዳለው ነው መጽሐፍ ቅዱስ የሚያስተምረን ወይንም እግዚአብሔር ለኛ ያሳየን ጠላቶች ሳለን ነው። ሰዎች ጠላቶች ሆነው ይዋደዳሉ ወይ ብለን ስናይ ይሄንን እውነት ሆኖ አናገኘውም። በጣም ከባድ ነው የሚሆነው በዛኛው ዓለም፣ ግን በእግዚአብሔር መንፈስ ይቻላል። ስለዚህ ላይክ ከዚህ ወደኛ አፕላይ ስናደርገው ሰውን ለመውደድ ሪኳየርመንት የለንም። ዴፊኒትሊ ስፔሻሊ ደግሞ በክርስቶስ የሆነ አዲስ ፍጥረት ከሆነ የዳነ ሰው ከሁሉም ጋር ቢቻላችሁ ከሁሉም ጋር በሰላም ኑሩ ነው። ሰላም ጋር እንመጣበት። ፍቅር ጋር ስንመጣ ግን ሰውን ለመውደድ ምክንያት አያስፈልግም። ሞመንት በጌታ እንደሆንክ ሳቅ በስጋ የምንወዳጃቸው ዘመዶች አሉን አይደለ? እንግዲህ በጌታ ያልሆነ ዘመድ ካለክ እኔ በጌታ የሆንኩት ካንተ ጋር ለዘላለም ልኖር እኮ ነው። አሜን። so like you should exercise ይህን ፍቅር እዚቹ ምድር ላይ በደንብ ኤክሰርሳይዝ ማድረግ መቻል አለብን። ገብቷል አይደል? ክርስቶስ ምንድነው ተማርን እና ለአንተ ልሰቀልልህ ገብቷል? not necessarily but ፍቅርክ በሰዎች ዘንድ የሚገለጠው እንዴት ነው? ማንንም ያለ ምክንያት ስትወድ ነው። የትኛውንም ሰው ቤተክርስቲያን ውስጥ ታገኝ፣ የትኛውንም ሰው ፌሎሺፕ ውስጥ ታገኝ
አሲፍ ዩ ኖ ሂም ለረጅም ጊዜ ገብቷል አይደለ ኤንድ ደግሞ ለዘላለም ከዛ ሰው ጋር ልትኖር እኮ ነው አይደለ በእግዚአብሔር ኪንግደም ውስጥ ለዘላለም ልንኖር ከጌታችን ጋር እንሄዳለን ይሄንን ሰው አለመውደድ ኢትስ ኖት ራይት ገብቷል አይደለ ስለዚህ የተማርነው እሱን ነው ምንም ሪኳየርመንት ሳይኖር በብሔር ባለባበስ በካልቸር it does matter ማተር የሚያደርገው በክርስቶስ ከሆነ ማንንም ሰው አውቃለሁ እንደምንለው እሱ እኮ ነው በጣም ደስ የሚለው እሱን ሂትለር አክስል ዋይዶ ይገባ ምክንያቱም ከዚህ በኋላ ይላቸዋል I really love ያንን ሁለተኛ ቆሮንቶስ ላይ ያለውን ሐሳብ ማንንም ይላልካ ማንንም በስጋ ወቀን ቢሆን ከዚህ በኋላ እንደዛ አይደለም ይላል ኢቭን ክርስቶስን ራሱ ይላል ኢቭን ክርስቶስን አይሁድ ነው ምናምን ብለው ሪሌት አድርገውት ከሆነ ኖ ሎንገር ነገሮች ተለውጠዋል ሁሉ ነገር አሁን አዲስ ሆኗል ገብቷል ከመንፈስ ነው ሁሉ ነገር ሶ አዛብ የሆነ ፋሚሊ ሊኖረን ይችላል ምናልባት እንወዳቸዋለን ነገር ግን በመንፈስ አንድ የሆናቸው ግን ደግሞ አሉ የእግዚአብሔር ቤት ውስጥ ያሉት ምን ያክል ጠንካራ እንደሆነ ነው ሰውን ስናይ ምናየው ከመንፈስ ሊሆን ያስፈልጋል ማለት ነው ስለዚህ በጣም ጠንካራ ነገር ነው that said ስለ ደስታ ደግሞ አለ again ሰዎች ይደሰታሉ በውጭ ዓለም ላይ እንደውም ደስታን ፍለጋ በጣም ብዙ ነገር ያደርጋሉ ግን የኛ ደስታ ምንድነው ይህ መንፈስ የሚሰጠን ደስታ ምንድነው ግን ሲባል በሁኔታዎች ያልተያዘ ነው በሁኔታዎች ያልተገደበ ነው ካለንበት ሁኔታ በላይ ነው የደስታ ምክንያቱም ከተባለ ምንጩ ከዚህ ስላልሆነ ነው የደስታችን ምንጭ በጣም ብዙ ዝማሬዎች አሉ የደስታ ምንጭ መዝሙር አለ ብዙ መዝሙሮች አሉና ደስታ በቃ በሁኔታዎች ውስጥ ያልተያዘ ለምሳሌ ሐዋርያቱም ወንጌልን ሲሰሩ ሲዘበትባቸው ሲሰደቡ እንደዚህ ሲሉ ደስ ይያላቸው ያመጡ የሚለው የደረሱበት መረዳት ነው ውስጣቸው የፈራው ፍሬ ነው ስለዚህ ደስታ ይሄ የምንለው ደስታ ኖርማሊ የአማርኛው ቃላችን ምንድነው ደስታና ሐሴት ነው ያለን አይደል በጣም እንትን ሲል ሐሴት የነፍስ ደስታ ሲሆን ሐሴት ይላል አይ ዶንት ኖ የአማርኛው ላይ ግን እንግሊዘኛው ላይ ሃፒነስ ብሎ አይደለም የሚያስቀምጠው ፍሬውን ጆይ ነው የሚለው ሶ ይሄ ጆይ በየሆነ ነገር አይደለም ጆይ ወደኛ የሚመጣው ማለት ነው እኛ ጋር ሁሌ የሚኖር ነገር ነው ከሁኔታው ውጪ ደስታ ላይ ምን ትለናለ ደስታ ላይ ፕሪሚቲቭ ማች ተመሳሳይ ነው ሜንሽን እንዳደረኩልህ so we can jump በቃ ደስታችን ከእንትን ነው ምን ደስተበት የትኛውም ነገር ቢኖር በጌታ በሆነልን ነገር ነው እሱን እያሰብን ነው ምን ደስተው ነው ቀጥሎ ያለው የመንፈስ ፍሬ እንግዲህ ሰላም ነው ሰላም እንግዲህ ቅዱሳን ለረጅም ጊዜ ሰላምታ የነበረው ሰላም ላንተ ይሁን ነው አይደለ I don't know አሁን ይሄ ነገር መኖር አለመኖሩ ወይም እንደ አዲስ ትሬንድ አድርገን ማምጣት ሳይኖርብን አይቀርም ሰላም ይላል ሰላም ለሀገራችን ሰላም ለወገናችን ሰላምም በጣም ኮመን ኢቭን ስሞች አሉ ሰላም የሚባሉ ምናቃቸው ሰዎች አሉ ሰላሞች ሰላም ለእናንተ ይሁን ፍሬያችሁ እያፈራ ነው ወይ ሌትስ ቼክ ሰላም ምንድነው ነው አሁን ሰላም ነው ወይ ሀገሩ ሰላም ነው ወይ ቀዮ ሰላም ነው ወይ እንደምንለው አሜን ሰላም ነው ወይ ስል I'm questioning your internal peace ውስጥክ ሰላም ነው ወይ ነው ገብቷል አይደለ it might look ውጭ ያለው ነገር engage ልታረግ ይችላል ምን በክርስቶስ የሆነ ሰው አዲስ ፍጥረት ውስጡ ሰላም ከሌለ ቼክ መደረግ አለበት መፈተሽ አለበት ለምን ሰላሙ ከሌላው ሰው ኮምፔር ያደርግና ከሌላው ሰው ሰላሙ ይለያል ሜቢ የሌላው ሰው ሰላም ደሞዝ ጥሩ ከሆነ ሊሆን ይችላል ፋይናንሻሊ ሴኩር ስለሆነ ሊሆን ይችላል ሶሻሊ በጣም ጥሩ ኢንጌጂንግ ኢንቫይሮንመንት ስላለው ሊሆን ይችላል ፕላስ ኤንድ ጎስ ኦን የኛ ሰላም ግን ሚለየው ኮዙ ወይም ደግሞ ምንጩ ሌላ ስለሆነ ነው let me refer ዮሐንስ ወንጌል right ዮሐንስ ወንጌል ምዕራፍ 14 ቁጥር 25 ሁሌ look ሰላም የመንፈስ ፍሬ ነው ስንል የሚፈራው ወይም የሚያፈራው ኮዙ መንፈስ ቅዱስ ነው ለምንድን ነው ይሄን ያልከው ካልን ያልን ነው እስካሁን ከናንተ ዘንድ ስኖር ይሄን ነግሬያችኋለሁ ይላል ዮሐንስ ወንጌል ምዕራፍ 14 ቁጥር 25 ስኖር ይሄን ነግሬያችኋለሁ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል እኔም የነገርኳችሁን ሁሉ ያሳስባችኋል አለ ማን መንፈስ ቅዱስ
ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። ሰላምን እተውላችኋለሁ ካለ በኋላ ሰላሜን የኔን ሰላሜን እሰጣችኋለሁ፣ እኔም እሰጣችሁ ዓለም እንደሚሰጥ አይደለም። ስለዚህ ምን እያለን ነው ጌታ ኢየሱስ ክርስቶስ? ዓለምም ይሰጣል ሰላም። ስለዚህ ሰዎች በጌታ ካልሆኑ ሰላም የላቸውም አላቸው። ዓለም የምትሰጠው ሰላም አለ፣ ያ ሰላም ይኖራቸዋል። የኛ ግን ይለያል። ለምን? እኛ ያለን የኢየሱስ ክርስቶስ ሰላም ነው፣ እርሱ የሚሰጠን ሰላም ነው። ይሄ ደግሞ በምንድን ነው የሚሆነው ካልን መንፈስ ቅዱስ ነው ይሄንን የሚያደርገው በእኛ ውስጥ። ስለዚህ ሰላም ነው ወይ ስል ያለበት ሲቹዌሽንን አይደለም እየጠየቅኩ ያለሁት፣ ቻሌንጆችን አይደለም እየጠየቅኩ ያለሁት። ማዕበሉ ሊኖር ይችላል፣ ወጀቡ ሊኖር ይችላል፣ ወይም ደግሞ ሀና እንደዘመረችው ነው ልጅ አርፎ ሊሆን ይችላል። ነገር ግን ታስረ ሊሆን ይችላል። እንዴ እነ ጳውሎስ የመከራ ብፌ እኮ ያስነሳናል፣ የስደት አይነት ያስነሳናል። ከዛ ውስጥ አንዱ ቢደርስብን በጌታ አቅፍ ነው እኮ አንዳንዶቻችን ነው ሰላም ይብዛልን። እና ሰላም ምንድን ነው ካልከኝ የኢየሱስ ክርስቶስ ሰላም ነው። ኢየሱስ ክርስቶስ ሰላም ነበረው ወይ ስትል ሊገሉት በሚፈልጉት ሰዎች መካከል እየተመላለሰ ያገለግል ነበረ አይደለ? ቻሌንጅ የለውም ወይ እንዴ? በጌተሰማኒ ሄዶ የጸለየውን እኮ ጸሎት ማየት ነው፣ ነፍሱ ስትጨነቅ ማየት እኮ ነው። ገብቷል አይደለ? ነገር ግን ፐርፐዙን ሚስ ከማድረግ አይከለክለውም። ነገሩን የመጣበትን ሀሳብ ከመፈጸም ወደ ላይ ነው። ስለዚህ እኛም በጌታ በኢየሱስ ክርስቶስ ሆነን ያለን ሰላም ምድር ላይ በሚፈጠሩ የትኛውም ቻሌንጆች ሊረበሽ አይችልም። ወይም ደግሞ የኢየሱስን ክርስቶስ መልክ፣ የኢየሱስ ክርስቶስ የሰጠንን ተስፋ፣ የርስታችን መያዣ የሆነው መንፈስ ቅዱስ ያ ነገር እንዲደበዝዝብን አያደርግም የትኛውም ቻሌንጅ። ስለዚህ በነገሩ ሁሉ ደስ ይበላችሁ እንዳለው በነገሮቹ ውስጥ ሰላም ሊሰማን ይገባል ማለት ነው። ምክንያቱም እኛ ያለን ሰላም የኢየሱስ ክርስቶስ ሰላም ነው። እሱ ይመላለስበት በነበረው ሰላም ነው እኛ የምንመላለሰው ማለት ነው። ስለዚህ ትዕግስት አለ፣ ቸርነት፣ በጎነት እነኚህ ቀጣይ የምናገኛቸው ነገሮች ናቸው። ትዕግስት ማንን ነው ራሱ የምንታገሰው ብለን ልንጠይቅ መጀመሪያ ያስፈልጋል። ቅድም መጀመሪያ ላይ ያነሳነው ነገር አለ። ሰው ብቻውን እየኖረ ከሆነ ምንም ማንም አይደርስብኝ ብሎ አንዳንድ እምነቶች ላይ ለምሳሌ ዓለም በቃኝ ብለው ሁሉ ነገር ትተው ሲገቡ እናያለን። እና በዛ ውስጥ ምንን ራሱ አንዳንዴ እንደሚታገሱ ማሰብ እንትን ይላል። ምን ልፈልጌ ነው ፌቨራብል የሚያመች ቦታም አይደለም እንደዚህ አይነት ፍሬዎች ለመግለጽ። ትዕግስት የምንለው በቅዱሳን መካከል ስንኖር እንግዲህ ሁላችንም የየራሳችን አንደርስታንዲንጎች ሌቭል ብስለታችን ሁሉ ይለያያል። እና ሰው ስለሆንን ብዙ አይነት ነገር ውስጥ እንገባለን። በዛ ውስጥ መታገስ እንችላለን ነው የሚጀምረው ነገር ነው። ሁለተኛ ደግሞ በክርስቲያን ስንሆን በብዙ መከራ ልናልፋለን በዚች ዓለም ላይ ማለት ነው። እና የእግዚአብሔር መንፈስ ደግሞ የሚያጽናና ነው፣ የሚያጸናም ደግሞ መንፈስ ነው። ስለዚህ ይሄኛው የመንፈስ ፍሬም ወይንም ትዕግስት የምንለው ተስፋን ሳይጥሉ መቆየት ነው። ትዕግስት ተስፋውን ችላ ብሎ አይደለም፣ ወይንም ተስፋ የምናረግበትን ነገር ወዲያ ብለን አይደለም፣ ቫልዩን ቀንሰንም አይደለም። ትላንት ምንም መከራው ሳንሆን የያዝነውን ተስፋ ዛሬም ሳንጥል ስንቆይ ነው ትዕግስት የምንለው። ነገሮችም ሲሳኩልክ ኤግዛክትሊ ሲሳኩም ሳይሳኩም ይሄ በክርስቶስ ኢየሱስ ያለንን ተስፋ ሳንጥል የምንቆየው ነገር ነው። ያ ግን በሰዎች ይሄ ከመከሮች አንፃር ስናየው ነው። because መከሮች ቀጥታ የሚያታግሉን ያንን ተስፋ እንድንጥል ስለሆነ ነው። በዛ ውስጥ ነው ይሄን መታገስ የምንገልጠው። ግን ከሰዎችም ጋር ደግሞ ስንኖር ደግሞ ዴፊኒትሊ ይሄ ያለ ማለት ነው። ቸርነት፣ በጎነት እንዴት ታያቸዋለህ? ያው ቸርነት፣ በጎነት መጽሐፍ ቅዱስ ሲናገር እውነተኛ አምልኮ ምንድነው የሚለውን ኤክስፕሌን ሲያደርግ ወላጅ የሌላቸውን ልጆች መጠየቅ፣ ደግሞ ባለቤት የሌላቸውን ወይም ያረፉባቸውን ባልቴቶችን በቃ ያ ነው ቸርነት። ምንም ሰፖርት የሌላቸው እግዚአብሔርን ተስፋ የሚያደርጉትን ሰዎች ሄደ መጎብኘት ነው። አንዳንድ ጸሎቶቻችን በዚህ አጋጣሚ መስተካከል አለባቸው። ለተቸገሩት ስጣቸው፣ እግዚአብሔር ይሰኝ ላይክ ራስ ስጣቸው። እኛ አሴ ወኪል ምድር ላይ እስካለን ድረስ እግዚአብሔር እጅ ላይ ያስቀመጠውን ነገር አምባሳደሮች ሆነን እስካለን ድረስ እጅ ላይ ባለው ነገር መስጠት መልመድ አለብን። አለ አንድ የስተት ትምህርት ቤተክርስቲያን ውስጥ ሁለት ያለው አንድ ይስጥ የሚለው ሐሳብ ተይዞ
ተርፎ ሲሞላክ ለማካፈል የሚነሳ ኖ ኢትስ ኖት ላይክ ዳት እሱ ነው ያነሳኝ ነበረው ያ ላይክ ሞልቶ ሲተርፍ ላይ አይደለም የምትሰጠው እሱንማ ሌሎችም ያደርጉታል በይበልጥ አዲስ ፍጥረት ያልሆኑትም ያደርጉታል ይደረጋል የኛ የሚለየው ምንድነው ስለኔ ብላ አታስብም ነው አሜን መልበስ ካለበት የኔንም አውልቄ መስጠት አለብኝ ነው በቃ ሰልፍለስ እኮ መሆን ነው እያወራን ያለ ነው ለባዲስ ኢየሱስ ክርስቶስን እኮ እርቃኑን ሰቀሉት ነው የሚለው ላይክ ዓለምን ሙሉ ያለበሰን አምላክ እርቃኑን ያለምንም ልብስ ለብሶን ራይት ስለዚህ እኔና አንተም ዛሬ ቸርነትን ልናደርግ ስንነሳ ለሰዎች የሆነ ነገር ማድረግ ስንነሳ the first thing ምንም ምላሽ ሳንጠብቅ ነው መሆን ያለበት ምክንያቱም በቃ ይሄንን ያደረገ ያለ የተማርነው ከሱ ነው ምንም ምላሽ አትጠብቅም ሲቀጥል ደግሞ እኔ ስላለኝ አይደለም ላደርግልህ መነሳው ልቡን ያለኝ የማካፈል ልቡ የመቆረስ ልቡን ያለኝ እጄ ላይ ምንም ነገር ላይ ኖር ይችላል ግን በቃ አንተ ጋር ያለውን ጉድለት አይቼ ከቨር ለማድረግ በእውነት እግዚአብሔር ደግሞ ይሰራል ስለዚህ ኩዌስችን እያደረግን ያለ ይሄ ኤክሰርሳይዝ ጂም አይደለም ይሄኛው ገብቷል አይደለ ላይክ ሲኖርክ የሆነ ጫና አድርገህ የምትሰጠው የሌለ ጊዜ ምናምን በቃ ዛሬ ላይ ኖ ሳይኖርክ ከየትም ብለክ ለሰዎች መድረስ ከቻልክ ይሄ ፍሬ በደንብ እያፈራክ ነው that's how I understand it ስለዚህ ሁለት ሱሪ እስኪኖረኝ ድረስ መጠበቅ ያለብን አይመስለኝም አይ ቸርነትም በጎነትም አንድ ላይ ተያይዘው ሊነሱ ይችላሉ ነገር ግን ኢምፖርታንትሊ ያነሳው ሐሳብ ነው ስላለን አይደለም የሚለውን ሐሳብ ነው በቃ actually የትኞቹም እዚህ ጋር ያሉ ፍሬዎች ኮምፎርታብል ስለሆነን የምናረጋቸው አይደለም የሚለው ነው ወይንም ከዚህ ምድር ኮንቨርት ላይ ተነስተን የምንመጣው አይደለም ነው ቅድም መጀመሪያ ስንናገር እነኝን የምናረገው ልንጸድቅ ወይንም ለመጽደቅ እንዳልሆነ ተናግረናል ነገር ግን በጸደቅንበት በእግዚአብሔር በእርሱ የምናፈራው ህይወት ነው ስንል ስለ ፍቅር አንስተናል ሁሉ ነገር የሚጠቀልለው እንዴት በፍቅር እንደሆነ ስለ ፍቅር ስናወራ በቃ ለራስ አለመኖር የሚለው ነገር በደንብ ይገዛኛል እኔ ለራስ አለመኖር ለሌላኛው ሙሉ ለሙሉ ለዛኛው መኖር ነው ለክርስቶስ ምን ሰጠው ምላሽ ነው ለተደረገልን ነገር ምን ሰጠው ምላሽ ነው actually so ከዛ አንፃር ተነስተን ስናየው ቸርነት በጎነት እንደዚህ ከኛ ሲቹዌሽንም አይደለም ተነስተን actually ምናረ of course ሲኖረን እኮ የተሻለ ቸር ልንሆን እንችላለን ግን ባዶ ሆነን በደንብ እንደውም የቸርነት ልቡ ሊኖርን ይችላል it's not ምንድነው የምንሰጥበት መጠን ወይንም እንትን አይደለም የልብ ስፋት ነው ምን ያክል ቸር ወር ምን ያክል በጎ የሚለው ልባችን ምን ያክል በጎ ነው ምን ያክል ቸር ነው የሚለው ነው ቀጣይ ያለው እምነት የሚል ነው አማርኛው እምነት ብሎ ያስቀምጠዋል እንግሊዘኛው ግን ታማኝነት እንደሆነ ያስረዳናል ትርጉሙ ላይ ታማኝ ስለመሆን ነው የሚናገረውና ታማኝነትን ደግሞ እንዴት ነው የምናየው መታመን የሚጀምረው ለእግዚአብሔር መታመን ነው አይደል ለእግዚአብሔር መታመን ነው ለእግዚአብሔር ሎያል ሆኖ መገኘት ነው እግዚአብሔር በሚጠብቀን ቦታ እግዚአብሔር በሚፈልገን ሐሳብ ታማኝ መሆን ነው እግዚአብሔር እንደሚፈልገን አድርገን ማለት ነው ሁለተኛ ደግሞ ከሰዎችም ጋራም ስንኖር በቤተክርስቲያን ውስጥ በተሰጠን አገልግሎት እግዚአብሔር ለሰጠን ጸጋ በዛም ታማኝ ሆነን እግዚአብሔርን የምናገለግል ነው actually ታማኝ አድርጎ ራሱ የቆጠረን እግዚአብሔር ነው ለሹመቱ ለሰጠን ጸጋ ማለት ነው ስለዚህ ይህም የሚፈራው ይህም የመንፈስ ፍሬ ነው ይህም በውስጣችን የሚያድግ ነገር ነው እግዚአብሔር መንፈስ በውስጣችን የሚሰራው ነገር ነው አሁንም ታማኝ መሆን የማንችልባቸው ነገሮች ግን ይኖራሉ ነው ቀደም የፖልን አገልግሎት አንስቻለሁ ችግሮች መከሮች ብዙ ነገሮች እግዚአብሔር ታማኝ አድርጎ ለቆጠረን አገልግሎት እንድንታመን ላይ ያደርጉ ሊገፉን ይችላሉ ነገር ግን ደግሞ ኃይል የሚሰጥ የእግዚአብሔር መንፈስ ከኛ ጋር አለ ነው ምናልባት እነኚህ ነገሮች ደጋግመን እንደዚህ ልኖር ይገባል ሲባል ሰዎች ትንሽ ቅሬታ ሊሰኙ ይችሉ ይሆናሉ ህይወታቸው ላይ ህግ እያወጣን እንደዚህ ሊመስላቸው ማለት ነው ነገር ግን መጽሐፍ ቅዱስ የሚናገረው ነገር ነው ሁለተኛ ደግሞ ከራሳችን ኃይል የምናረጋው አይደለም ግን we need to first acknowledge እግዚአብሔር ኃይል እንዳለ ያ አዲስ ፍጥረት ስንሆን የሚያስችለን የእግዚአብሔር ኃይል በህይወታችን ውስጥ መኖሩን ካላመንን እንኪያስ ክርስቶስም በከንቱ ተሰቅሏል እንኪያስ የምንታመንበትም ጸጋ የለንም እንኪያስ ወደ ድሮ ኑሯችን ልንመለስ ነው ግን መጽሐፍ እንደዛ አይልም እያጠቃለልን ነው የዋሃት ወይንም ገርነት የሚለው ሐሳብ አለ ከዛ ራስን መግዛት አለ ገርነትን እንዴት ታያለህ
ምናልባት ይሄኛውንም ጨምሬ ኤክስፕሌን ላደርገው የዋሃት ብሎ እንትን ይላል። እኔ ኖርማሊ የዋህነት ይመስለኝ ነበር ይሄ ሀሳብ ይሄ የዋህነት አይነት ነገር ይመስለኝ ነበር፣ ግን ገርነት የሚለው ወይንም እንግሊዝኛው ጀንትልነስ የሚለው አይነት ሀሳብ ነው። የሆነ ሰው ጀንትል ነው ከሚለው እንዴት ነው የምታየው? እኔ እንትን ላይ ታማኝነት ወይም እምነት የሚለው ላይ ሪፍሌክት ላድርግ፣ አንተ እሱ ላይ ትጨምራለህ። ጀስት አንድ ለነፍሴ ሁሌ ለአሴ ፕሪንሲፕል የምጠቀመው ነገር ስለሆነ ታማኝነትን ስናነሳ ወይም እንዳልከው ነው። አንዳንዶቹ ፌዝ ይሉታል፣ አንዳንዶቹ ግን በዛኛው መልክ ያብራሩታል። ስለዚህ ፌዝፉል ከመሆንና ከታማኝ ከመሆን አንጻር እንደ ክርስቲያን በሰዎችም ዘንድ ስንኖር ለእግዚአብሔር ያለው ታማኝነታችን የተገለጠ ነው። ችግር የለውም። ልብና ኩላሊትን እግዚአብሔር ስለሚመረምር ምን እያሰብን እንደሆነ እያንዳንዳችን እሱ ያውቃል። በሰዎች መካከል ስንኖር ግን በስራ ቦታችን ሊሆን ይችላል። it doesn't have to be necessarily ቤተክርስቲያን ውስጥ ብቻ አይደለም። ስራ ቦታችን ላይ ሊሆን ይችላል፣ ከጓደኞቻችን ጋር ሊሆን ይችላል፣ በተሰጠን ታስኮች ላይ ሊሆን ይችላል። ውስጣችን ያለው እግዚአብሔር መንፈስ ከሆነ እግዚአብሔር ደግሞ በሰማይ ካለ የትኛውንም ነገር ስናደርገው አሲፍ ለእግዚአብሔር እንደምናደርገው ሆኖ መደረግ አለበት። ስለዚህ አንድ መተማመን ያለብን ነገር ይሄ ነው። ስራ ቦታችን ላይ በስትክክል ስራችንን የምንሰራው አለቃችንን ፍራቻ መሆን የለበትም። ገብቷል አይደለ? ኦር ፕሮሞሽንን ፍለጋ ምናምን ነሰሰርሊ መሆን የለበትም። ነገር ግን እግዚአብሔር አብ እየተመለከተን ነው። እግዚአብሔር መንፈስ ቅዱስ ደግሞ በውስጣችን አለ። ስለዚህ አሲፍ ለእግዚአብሔር እንደምንሰራው ሆኖ ስራው መሰራት አለበት። ታማኝነታችን ከዛ ይጀምራል ማለት ነው። ሰዓትን ጠበቀ ክሎኪን የምታደርገው ስራ ቦታ ደግሞ ስለማይቆረጥበት ብቻ አይደለም። በቃ ለዛ ሰዓት ታማኝ መሆን ስላለብህ ነው። ራይት። ስለዚህ የትኛውንም ነገር ለእግዚአብሔር እንደምንሰራው አድርገን ስንሰራ የእውነት ጉልበታችንን ለእግዚአብሔር በደንብ እንሰዋለን። ራይት። ቤተክርስቲያን ና ተብሎ ወይም የሆነ ታስክ ተሰጥቶ ስታገለግል የምታገለግለው ሰዎችን ለማስደሰት አይደለም፣ ለእግዚአብሔር ነው። ታማኝ አድርጎ ለቆጠረ ለእግዚአብሔር ለሱ ነው ልንቆም የተነሳ ነው። ስለዚህ የትኛውንም ስራ ስንሰራ አንለግም። ለነገ የሚባል ነገር የለም። እግዚአብሔር ዛሬን የሰጠን ዛሬን በስትክክል ኖረን መጨረስ፣ ዛሬን በስትክክል ሰርተ ታማኝነትን አስመስክረን ከዛ የዛ ካምፓኒም ቢሆን ምንም ቢሆን መታወቂያችን ይሆናል ማለት ነው። የድሮ ጴንጤዎች ይባላል እኮ አይደለ? ናው ዴስ የምንሰማው ደስ ማይል ቃል አለ። ኢቭን ኢፍ እውነታ ቢኖረውም ለታማኝነት ሰው ሲፈልግ ጴንጤ ከሆነ ይፈልጋል የሆነ ነገር ለማድረግ። ለምን እነሱ እንደዚህ አያደርጉም? ገብቷል አይደለ? that should be our symbol፣ መለያችን፣ ምልክታችን እሱ መሆን መቻል አለበት። ለታማኝነት ሰው ሲፈልግ አሜን አለ መባል አለበት የትኛው ፖይንት ላይ እና እሱን እንትን ለማድረግ ነበረ። መልካም። ገርነት እና ራስን መግዛት የሚሉት ሀሳቦች ነው የሚቀሩት፣ ወይም የዋሃት ይለዋል። ብዙ ጊዜ ገርነት አንድ ላይ የሚመጣው ከትህትና ጋር ነው። እንግዲህ ትህትና ምን ማለት ነው የሚለውን ስናይ ራስን ከሆኑት በላይ አድርጎ አለማሰብ ነው። ራስን እንደሆኑት አድርጎ ራስን መጣልም አንልም፣ ራስን ከፍ ማድረግም አይደለም። ኤግዛክትሊ አዎ። በተለይም ደግሞ ሰው እንደሚያየን ሆነን ሳይሆን እግዚአብሔር እንደሚያየን ሆነን ራሳችን እንደዛ ማድረግ ነው። ከዛ ተነስተን ሲሆን ለነገሮች ያለን ሪያክሽን ነው ገርነት። ብዙ ጊዜ ሰዎች በተለያየ ቃል ይጠቀሙታል፣ ግን ለነገሮች የምንሰጠው ምላሽ ነው። ክፋት ቢደረግብህ ወይንም የሆነ ነገር ቢባል እንዴት ነው ሪያክት የምናደርገው? ምን አይነት ምላሽ ነው የምንሰጠው? ያ በዛ ሰዓት ነው ገርነታችን ቴስት የሚደረገው ወይንም ትሁትነታችን ቴስት የሚደረገው ማለት ነው። እና ይህም ትህትናን ደግሞ መልሰን ከክርስቶስ የምንማረው ነው። ኢየሱስ ራሱ ገር እንደነበረ ማግኘት እንችላለን ስለ ኢየሱስ እናጠራ ማለት ነው። ማቴዎስ ምናልባት ምዕራፍ 11 ላይ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና ይላልና ለነፍሳችሁ ዕረፍት ታገኛላችሁ ሲላቸው እሱ የዋህ በልቡም ደግሞ ትሁት እንደሆነ ይናገራል። ይህንን ትህትና ነው የምናወራው። የትኛውን ትህትና? ራስን ባዶ ማድረግ፣ ያልሆኑትን አድርጎ አለመቁጠር ሊሆን ይችላል። ወይም ደግሞ እግዚአብሔር እንደሚፈልገን ብቻ ሆነን ራሳችንን ማቅረብ የሚሉትን ሀሳቦች ይጠቀልላል ማለት ነው። ያው ሁለት ሀሳብ አለ እዚህ ላይ ራይት። አሁን እንዳልከው ብዙ ጊዜ ለጥሩ ፖይንት ያነሳው ምንድነው ለነገሮች የምንሰጠው ምላሽ ነን ብለን የሆነ ነው የምናስበው የሆነ ነገር ስላለ ነው። ለምሳሌ የሀገር መሪ በጣም ከፋረኩ ባለስልጣን ከሆንክ አንድ ሰው በክፉ አይን ቢያይክ ወይ ስብሰባ ላይ በክፉ ንግግር ቢናገርክ
ሰላማዊ እርምጃ ይወሰድበታል አይደለ? ለምን ባለስልጣንና የሆነ ነገርህን ነክቷል። ክርስቶስ ጋር እንሂድ። የሆነውን ነገር ማወቅ ነው ወይም ከዛ በላይ ወይም ደግሞ ከዛ በታች መሆን አይደለም እያልን ነው ራይት። ክርስቶስ በሰው ልጆች መካከል ሲመላለስ ፍጹም ሰው ፍጹም አምላክ ነበር አይደለ? በሰዎች መካከል ሲሄድ ሰዎች ፖክ ያደርጉታል ወይም ቻሌንጅ ያደርጉታል አይደለ? በመጥፎ ወይ ማለት ነው። እየመጡ ፈሪሳውያን ቻሌንጅ ያደርጉታል። እኔ እናንተ ብንሆን እዛ ገምዶ ምላሻችን ጥሩ ምሳሌ የሚሆነው ጴጥሮስ አለ። በጌተሰማኒ ከጸለየ በኋላ ሊወስዱት ሲመጡ ሰይፉን አውጥቶ ዩሲ ታትስ በቃ ትክክለኛው ሪስፖንድ በእጅ ላይ ያለውን ነገር ትጠቀማለህ ነኝ ብለህ የምታስበውን ነገር ትንትላለህ። በክርስትና ላይ ግን ኢትስ ኤ ቢት ዲፍረንት አይደለ? የሆነው ነገር አለ። ከዛ ደግሞ ከዛ የዘለለ ልክ እንደ ኢየሱስ ክርስቶስ ደግሞ አላማ አለ። ገብቷል አይደለ? የሆንከው ነገርና አላማክ ባላንስ መደረግ አለበት። ሁላችንም አሁን በክርስቶስ ኢየሱስ የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጅነት ስልጣን ተሰጥቶናል ራይት? በዚህ ማንነት እንመላለሳለን። ስለዚህ መንፈሳዊ ዓለም ላይ በእግዚአብሔር ልጅነት ማንነት ነው የምንሰለጥነው ፈንክሽን የምናደርገው። በሰዎች መካከል ስንኖር ግን የእግዚአብሔር ልጆች መሆናችን የምንገልጠው በይሄ ዶሚናንት መሆናችን የምናሳየው ትሁት በመሆን ነው፣ ዝቅ በማለት ነው። ሚኒንግ የተጠራ ነው በምድር ላይ ስንኖር የእግዚአብሔር መንግስት እንድንሰብክ ነው፣ ወንጌል እንድንሰብክ ነው። ስለዚህ ወንጌልን ልትሰብክ ሄደ አንድ ሰው ሸሚዙን ሰብስቦ ሲመጣ እኔ እግዚአብሔር ልጅ ነኝ ብለህ አንተም ልትሰበስብ አትነሳም። ገብቷል አይደለ? እዚህ ጋር ወንጌልን ከሆነ ማድረስ አላማክ ሀምብል ትሆናለህ። ብትደበደብ፣ ብትመታ፣ ብትገረፍ፣ ብትሰደብ እኔ ማን ልጅ እንደሆንኩ ረሳው ብለህ የምትነሳበት ነገር አይደለም። yes this is what it requires። ገብቷል? የተጠራበት አላማ ይሄ ነውና ስለዚህ ባላንስ መስራት አለብን። ሁሌ የሆነው ማንነት አለ፣ የእግዚአብሔር ልጆች የሆነው አዲስ ፍጥረት የሆነው ማንነት አለ። ከዛ ደግሞ የመጣንበት አላማ አለ ምድር ላይ ፈንክሽን የምናደርግበት። ይሄን ባላንስ ማድረግ ካልቻለን ከረንትሊ እንዳሉ አንዳንድ ትምህርቶች ይሆናል እኛ የእግዚአብሔር ልጆች ከሆነን we can order ሁሉ ነገር እያለ definitely ምናልባት እንደውም እዚሁ ሐሳብ ላይ የሚያግዘን እንደዚህ አድርጌ ደግሞ ላስቀምጠው ያንተን ሐሳብ በደንብ አድርጌ ይሄ ብዙ ጊዜ ትህትናን የምናጣው ትህትናችንን እኮ የምናጣው የእግዚአብሔር ልጅ መሆናችንን አይተን አይደለም። ትህትናችንን እንደውም የምናጣው በምድር ያከማቸ ነው፣ በምድር የሆነው ነገር ነው። which we started earlier በስጋ ማንም ከዚህ በኋላ ቢሆን እንደዚህ አድርገን አናውቀውም ይላል right? so if you start ከዛኛው ማንነት ይሄ ከመንፈሳዊው ማንነታችን ስትነሳ የምድር ነገር አታየውም። ምን ዘር መሆንህን፣ ምን ሃይማኖት እንደምታምን ምን ትምህርት መማርህን፣ ምን ነገር ማረግህን እነኚህ ነገሮች ጭራሽ ኮንሲደር የሚደረጉ ነገር አይኖሩም በቅዱሳን መካከል ስንኖር ወይንም በሌሎች መካከል ስንኖር ማለት ነው። እንዴት ነው እንዴት አድርገን ለሰዎች እንደምንመልስ፣ እንዴት አድርገን ለሰዎች እንደምንኖር የምንገልጠው ከዚህ ከእንትናችን ተነስተን አይደለም፣ በምድር ላይ ከሆነ ማንነት አይደለም፣ እግዚአብሔር ከሰጠን ማንነት ተነስተን ነው። እሱ ደግሞ ፐርፐዝ ደግሞ አለው እንደውም አይደለ? ይበልጥ ዝቅ ብለን እንድናገለግል ሰዎችን ወደ እግዚአብሔር ቤት እንድንጠራ ነው። እና ስለዚህ ምንድል ፈልጌ ነው የዚህኛውን የምድር ማንነት የሆነውን ነገር ማናይና ኮንሲደር ማናረግ ከሆነ የእግዚአብሔር ጸጋ ምን ያክል እንደሚያግዘን ነው በዛ ማንነታችን ማለት ነው። እሱን ብለን ተነስተን ራስን መግዛት ነው የመጨረሻው ሐሳብ። ምናልባት እንደውም በደንብ ለገርነትም መልካም ነው፣ ለሌሎችም ፍሬዎች ይያያዛል ብዬ አስባለሁ። ራስን መግዛት የሚባለው ነገር ማለት ነው። ራስን መግዛት ይሄ ምኞት ለሌለበት ሰው ቀላል ነው። አሁን ከዚህ በኋላ ኢሚዲየትሊ አክቹሊ ገላትያን ሲጨርሰው የሚለው የስጋን ምኞት ከቶ አትፈጽሙ የሚልን ሐሳብ ይነግራቸዋል ማለት ነው። ምኞት እንዳለው አስቀድመን አውርተናል። ራስን መግዛት አይ ዶንት ኖ አንዳንድ ቪዲዮዎች አይተህ ከሆነ አላውቅም፣ ኤክስፐሪመንቶች ሲሰሩ ውሾች ላይ ኦር እንደዚህ እንስሳቶች ላይ ከፊት ለፊታቸው ምግብ ያስቀምጡና ቪዲዮ እየቀረጿቸው ዞር ይላሉ ማለት ነው። ውሻው ምን ያክል ራሱን መቆጣጠር ይችላል የሚለውን ነገር ለማየት ማለት ነው። እና ወይ ላጩ ይረከረካል ወይ ኦነር ወይ ለምብሎ እዛ ጋር እንትን ይላል። እንደዚህ አይነት ቢሄቪየር እንትኖች አሉ እኛ ውስጥ የሚሞት ባህሪ አለ። ኦር ደግሞ ፈጽሞ ይሄኛው ስጋ እስኪወገድ የሚያስቸግሩን ችግር የሚሆኑብን ምኞቶች አሉ። አንድ እሱ ነው። ሁለተኛ ደግሞ በምድር ላይ ስታተሳችንም ይሁን ምንም ይሁን ፌቨራብል የሆነ የምንሆንባቸው አይነት ሲቹዌሽኖች ይኖራሉ። አሁን ሪጋርድለስ ኦፍ ሁለቱ ነገሮች
ራሳችንን መግዛት ማለት ነው። ልክ ለሆነው ነገር ያ መልካም ለሆነው የእግዚአብሔር ሐሳብ ራሳችንን መግዛት የሚለው ነው። ተፈቅዶልናል እንጂ ሁሉ አይጠቅመኝም የሚለውም ደግሞ እዚህ ጋር ነው የሚመጣው። መልካሙን የሆነውን ነገር እግዚአብሔር መልካም የሚለውን ነገር ለማድረግ ሪጋርድለስ ኦፍ እኛ ካለንበት ምድራዊ ስታተስ ሪጋርድለስ ኦፍ ደግሞ ኤጌን ደግሞ እኛ ከሚሰሙን የስጋ ምኞቶች ያ የዘለለ ሁለቱን ዲስሪጋርድ ያደረገ ራሳችንን ኮንትሮል ለማድረግ መልካሙን ነገር እንድናደርግ መሆን ማለት ነው። እንደዚህ ነው ራስን መግዛትን ኤክስፕሌን ማድረግ ወይ ነው ማለት ነው። አንተ ከምኞቶች አንፃር ሜንሽን አድርጓል። ሌላኛው ራስን መግዛት ደግሞ በንግግሮቻችን በአክሽኖቻችን በሰዎች ጋር ስንኖር ባለን ነገር ነው። ሶ አንደበቶቻችንን በጣም ዎች አውት ማድረግ አለብን። ሰዎች መካከል ስንኖር ምን እንደምንናገር መጠንቀቅ አለብን። ከሰዎች ጋር የምናደርገውን አክሽን ሰዎች ፊት ስንቀርብ በምን ወይ ነው የምንቀርበው? ገብቷል አይደለ? ሰዎችን በማያሰና በቃ መተው ያለብን ነገር አንተ ድሬሳት ማድረግ የፈለክበት የሆነ ወይ ሊኖር ይችላል። ያኛው ግን ሰዎችን ማያነጽ ከሆነ you have to control your emotions, your feelings። ለምን ለማጆሪቲው ለሶሳይቲው የቤተሰቡን የህብረቱን ጤና ለመጠበቅ ስትል ራሳችን የምንገዛበት ነገር አለ። አንዳንድ ደም ያፈሉ ሰዎች ሊኖሩ ይችላሉ። በቃ ተናገር የሚል ቃል አውጥተው ማረፍ የምትፈልገው ዋጣው ነው የሚል ገብቷል። ራስን መግዛት ማለት በንዴት ውስጥ ሁሌ በጣም ደስተኛ ሆነና በጣም ከፍቶ ስትናገር የምትናገረውን ነገር አታውቅም። so take your time, process it, then ደግሞ find the right words to address ያለውን issue ገብቷል አይደል? ማለት የፈለከውን እንዲተስተካከል የሚፈልገውን ነገር በደንብ አንደርላይን አድርገህ እስክታቅ ድረስ ምንም ነገር ባትናገር ይመከራል። ስለዚህ ከምኞቶች አንፃር ከመሻቶች አንፃር ሜንሽን እንዳደረከው ነው። እነዚህ ደግሞ ከንግግርና ከሐሳብ ከምን አንፃር ደግሞ በጣም ወጫው ማድረግ አለብን። ስለዚህ እነዚህን ብታደርጉ ነው የዛሬው መልእክታችን። እንደዚህ ያሉትም የሚከለክል ህግ የለም። አሁን እኛ ህግን ለመፈጸም ተነስተን አይደለም። ነገር ግን እነዚህ ነገሮች ብታደርጉ ህግን by itself ትፈጽሙታላችሁ even if your intention is not this። ግን ዋናው ነገር በመንፈስ ብንኖር በመንፈስ ደግሞ እንመላለስ። ስለዚህ እነዚህ ነገሮች ልናደርግ የምንችለው በመንፈስ ቅዱስ አማካኝነት ነው። የመንፈስ ፍሬዎች ናቸው። at the end of the day ክሬዲቱን ደግሞ ሆኖ ሲያበቁ በጎ ሆነን ቸር ሆነን ምናምን ስናበቃ እኔ ምንለው ነገር አይደለም። ክሬዲቱንም የሚወስደው at the end of መንፈስ ቅዱስ ነው። definitely ፍሬው የሚጠቁመው እግዚአብሔር ነው፣ የሚከብረው እግዚአብሔር ነው። ዌል እነኚህን ሐሳቦች አንስተናል። after all ላስት ታይም ባነሳ ነው ክፍል አንብቤ እሱን እንጨርሳለን። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሆነን እንመለሳለሁ። አሁን ግን ከፍ ያለ ቁጥር 14 ላይ ያለው ነው ማነሳው። በህይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ይላልና የዛሬውን ክፍላችን እዚህ ላይ እንዘጋለን። ስለ እርሱ እንድንኖር እኛ በህይወት ዛሬ ላይ ያለ ነው። ስለ እርሱ ስለ ኢየሱስ እንድንኖር ለእርሱ እንድንኖር እርሱ ስለኛ ሞቷል። ስለዚህ ህይወታችንን ስናስብ ከሰልፊሽ ፍላጎት ሳይሆን ነገር ግን ከእግዚአብሔር ሐሳብ አንፃር አድርገን ልንኖር ያስፈልጋል ነው። በዛ ውስጥ የሚረዳ የእግዚአብሔር ኃይል አለ። እነኚህን ፍሬዎች የሚያፈራ ኃይል በእኛ ውስጥ ይሰራል። ያን ልናምን ያስፈልጋል። በመንፈስ መመላለስ ማለት እንደዚህ ነው። እነኚህ ባህሪያቶች ይገለጣሉ ብለናል። መልካም እንግዲህ ከኛ ጋር ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። እኛ መልካም ጊዜ ነው የነበረን። እኛም ስናወራ እንግዲህ ልባችን ላይ የሚመጡትን ነገሮች ነው እያነሳን ያወራ ነው። አንዳንዱ ይጠቅማሉ ብለን እናስባለን። ምናልባት ሙሉ እንኳን ባይጠቅም ኔክስት ዊክም ደግሞ በተለየ ርዕስ እንገናኛለን። የእግዚአብሔር ሰላም ከእናንተ ጋር ይሁን። የእግዚአብሔር መንፈስ ህብረት ከእናንተ ጋር ይሁን።